ዩቲዩብ ላይ ቪዲዮ የምትሰሩት ለመዝናናት ነው ወይስ ገንዘብ ለማግኘት? በአንድ ሀሳብ ሁላችንም የምንስማማበት ገንዘባችን፣ ጊዜያችን፣ የተለያዩ ነገሮችን ኢንቨስት አድርገን ዩቲዩብ ላይ ቪዲዮ የምንሰራው ገንዘብ ለማግኘት ነው። እንግዲያውስ ከፍተኛ ገንዘብ ለማግኘት አንደኛ የኒች ምርጫ ነው። ሁለተኛ ደግሞ ቪዲዮአችን የሚታዩበት ሀገሮች ይወስነዋል ማለት ነው። ከፍተኛ አርፒኤም እና ሲፒኤም ያለበት ሀገር የት ነው የሚለውን መረዳት ያስፈልጋል። በተመልካች ደረጃ በዓለማችን በከፍተኛ ደረጃ ወይም በአንደኛ ደረጃ የምትቀመጠው ኢንዲያ ናት። በሁለተኛ ደረጃ ደግሞ ዩናይትድ ስቴትስ ወይም አሜሪካ ናት። ስለዚህ አሁን የኛ ቪዲዮ ከኢትዮጵያ ውጭ ያሉ ሀገሮች ማለትም የዩቲዩብ ፓርትነር ፕሮግራም አባል የሆኑ ሀገሮች ላይ ቢታይልን ይመረጣል። ምክንያቱም ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል አይደለችም። ገንዘብ የሚከፈለን ከማስታወቂያ ድርጅቶች የሚመጣውን ገቢ ዩቲዩብ ጋር በመካፈል ነው። ከማስታወቂያ ድርጅት የሚገኘውን ገቢ 55% ለእኛ 45% ለነሱ ወይም ለዩቲዩብ በመውሰድ ተካፍለን ነው የምንበላው ማለት ነው። ስለዚህ አሁን በብዛት ማስታወቂያ የሚሄድባቸው የኒች አይነቶች የትኞቹ ናቸው? እንዲሁም ከፍተኛ አርፒኤም እና ሲፒኤም ያላቸው ሀገሮች እነማን ናቸው የሚለውን መረዳት ያስፈልጋል ማለት ነው። በዋናነት አሜሪካ በአንደኛ ደረጃ ትቀመጣለች። በጣም ከፍተኛ አርፒኤም እና ሲፒኤም ያላት ሀገር ናት። እንዲሁም ካናዳ፣ ጀርመን፣ ሌሎችም ሀገሮች አሉ። ስለዚህ ኢትዮጵያውያን ዳያስፖራ ወይም አማርኛ ቋንቋ ተናጋሪ አማርኛ ቋንቋን የሚረዱ ዳያስፖራዎች የሚገኙት በዋናነት አሜሪካ ነው ማለት ነው። ስለዚህ ኮንተንታችን በምንሰራ ሰዓት የውጭ ዳያስፖራዎች ወይም ውጭ ሀገር የሚኖሩ ኢትዮጵያውያን ዳያስፖራዎች ምን ይፈልጋሉ የሚለውን መረዳት ያስፈልጋል ማለት ነው። ከዛ በተጨማሪም ደግሞ የኒቻችን ምርጫ ይወስነዋል ማለት ነው። ለምሳሌ እንደ ኮሜዲ፣ ብሎግ እነዚህ አይነት ቪዲዮዎች በብዛት ውጭ ሀገር የሚታዩም ከፍተኛ የሚባል አርፒኤም የላቸውም። ምክንያቱም የማስታወቂያ ድርጅቶች ማስታወቂያቸውን የሚለቁባቸው ከፋይናንስ እና ቴክኖሎጂ ጋር የተያያዙ ነገሮች ላይ ነው በብዛት ከፍተኛ ገንዘብ የሚከፍሉት ማለት ነው። ማስታወቂያ አስነጋሪዎች ከፍተኛ ገንዘብ የሚከፍሉት ከገንዘብና ከፋይናንስ ጋር ለተያያዙ ኒሾች ላይ ነው ማለት ነው። ስለዚህ አርፒኤማችን ከፍ ሲል ገቢያችንም ከፍ ይላል ማለት ነው። ኢትዮጵያ ውስጥ በጣም በርካታ የሚባል ዩቲዩበር የለም። ነገር ግን በአሁኑ ሰዓት ዩቲዩብ በጣም ከፍተኛ የሆነ ገቢ እየከፈለ ነው የሚገኘው። ምክንያቱም ዶላር እየጨመረ በሚገኝበት ሰዓት የእኛም ገቢ ከፍ ስለሚል ማለት ነው። እጃችሁ ላይ ያለውን ስልክ አሁን አንሱና ዩቲዩብ ክፈቱ። በዩቲዩብ ስኬታማ ሁኑ፣ ገቢያችሁን አሳድጉ፣ ራሳችሁንም ለውጡ። እውቀታችሁንና መረጃዎቻችሁን ደግሞ ለሌሎችም አካፍሉ። ዩቲዩብ ላይ ቪዲዮ በምትሰሩ ሰዓት በሁለት አይነት መልኩ ትገለገላላችሁም ታገለግላላችሁም። አንድም የምታውቁትን መረጃና ሀሳብ ለሌሎች በማስተማር በማካፈል ታስተምራላችሁ፣ ሌሎች ሰዎችንም ህይወታችሁን ትቀይራላችሁ። በሁለተኛ ደረጃ ደግሞ ራሳችሁን በገቢ ከፍ ማድረግ ትችላላችሁ። ስለዚህ ጥቅሙ ዘርፈ ብዙ ስለሆነ አሁኑ ስልካችሁን አንሱና ቪዲዮ ቅረጹ። ስልክ የለኝም፣ ካሜራ የለኝም፣ ማይክ የለኝም ምክንያት አይሆንም። ይሄ የስንፍና ምልክት ነው። ነገር ግን የመጀመሪያ ስራ በዩቲዩብ ስኬታማ ለመሆን ወስኖ መነሳት ነው። እጁ ላይ ባለው ስልክ መስራት ያልቻለ ዘመናዊ የሆኑ 3-4 ካሜራዎችን ቢኖሩትም አይሰራም። በትንሹ መነሳት ያልቻለ በትልቁ ሊነሳ ስለማይችል አሁኑ ጀምሩት። ካለመጀመር መጀመር ይበልጣልና። ስለዚህ ስትጀምሩት መጨረሻውን ስለምታስቡ ስኬታማ ትሆናላችሁ። ዩቲዩብ ደግሞ የዝሆን ጉዞ ነው። ተስፋ መቁረጥ የለም። በየመሃሉ ወስናችሁ ጸንታችሁ ዲስፕሊን ኖራችሁ እስከ መጨረሻው ዘልቃችሁ ውጤታማ ሆናችሁ በገቢ ራሳችሁን ከፍ ልታደርጉ ማህበረሰቡን በቅንነትና በጥሩ ስነ ምግባር ልታገለግሉ ይገባል ማለት ነው። ይህ ቴክ ማስተር ነው። ስለዚህ ቻናሉን ሰብስክራይብ በማድረግ የተለያዩ የቴክኖሎጂ መረጃዎችን ማግኘት ትችላላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ።